አዶናይና ጃኒ ድጋሜ ህዝቡን ፕራንክ እያደረጉ ነው። ይሄ ተገቢ አይደለም። ጋዜጠኛ ሶፎንያስ ከዚህ በፊት በአንዳንድ ነገሮች እየታማና ታሞ በነበረበት ጊዜ ላይ ታውቃላችሁ። አሁን ደግሞ ከባድ ምስጢር ይዣለሁ እና ብዙ አርቲስቶች እንደኔ ሆኖ እንደዚህ አይነት ጣጣ ውስጥ ናቸው ብሎ ላይቭ ላይ የተናገረበት መንገድ ብዙዎችን አስደንግጧል። ሌላኛው እንደ አጠቃላይ የኢትዮጵያን ህዝብ የሰደበች አንድ ሞዴል ነኝ ባይ እሷ ማነጋገሪያ ጉዳይ ሆናለች። ለምን እንደዚህ እንደምትል አላቅም። ሌላኛው ምናልባት አሳዛኝ ቪዲዮ ወደ መጨረሻ አካባቢ አሳያቸዋለሁ። ይሄንንና ሌሎች ጉዳዮችም አብረን የምናወራበት ነገር ነው። 10 ቀን ተከታታይ ቪዲዮ ሳልሰራ ስለቆየው ቤቱ ትንሽ ቀዝቀዝ ብሏል። ስለዚህ ቪዲዮውን ከተመቻችሁ በደንብ ላይክ አድርጉልኝ። ባይመቻችሁም የዛሬው ግዴታ ላይክ መደረግ አለበት። ምክንያቱም ደግሞ ቤታችን ትንሽ ተመቷል ስለቆየው ማለት ነው። የፋራቶል ዩቲዩብ ቻናል ይባላል። ለማታውቁኝ ነው ሰብስክራይብ ማድረግ ይጀመር። ቪዲዮን ከመጀመራችሁ በፊት ላይክ ብታረጉልኝ አሁንም ደግባይ ደስታውን አልችልም ማለት ነው። ትንሽ ስላመመኝ ነው ቪዲዮ ሳልሰራ ለረጅም ቀናቶችን የጠፋው ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። ጃኒ ገብሩ ወይ ደግሞ ጃለኔ ከዱባይ ስትመለስ አዶናይ ሄዶ ተቀብሏታል። ስለዚህ አሁንም በድጋሜ እኛ ላይ ፕራንክ እያረጉ ነው እየተባሉ ነው። ይሄን ደግሞ የሚያረጋግጥና አንዳንድ መረጃዎችን እየተሰራጨ ስለሆነ እሱን ነው ዛሬ የምናየው ማለት ነው። እስቲ ላሳያችሁ። አዶናይ ጃኒ ከዱባይ ስትመለስ እንደተቀበላት ብዙዎቻችሁ ሶሻል ሚዲያ ላይ እያያችሁ ነው። እኔም ማሳያችሁ ነገር አለ። ባሽ በሊሞዚን ነው ምን ይሄ ነው ግን ይሄ መኪና አሁን ያያችሁት ቪዲዮ ላይ የሆነ ጣጣ ተገኝቶበታል አዶናይና እሱን ላሳያችሁ እስቲ። እዚህ ጋር ይሁት የምር ከሆነ በዛውን ቀን ነው ይሄን ልብስ ለብሶ ቪዲዮ እየሰራ ነበር አዶናይ እና ሱሪውን ያገኙበት። ሌላው በጣም አሳማኝ ነገር ልንገራችሁ። የምር ፕራንክ እያረጉን ከሆነ እስካሁን መለያየታቸው ምናምን ከሆነ ይደብራል። እስቲ እዚህ ጋር ላሳያችሁ። ይኸውላችሁ ይሄ ቪዲዮ ኤአይ አይደለም። ምክንያቱም ኤአይ እንደማያረግ ነገር ነው፣ ግልጽ ነው። ደግሞ ቀን ለብሶ የዋለው ልብስ ነው እዚህ ጋር ድጋሜ የታየው ማለት ነውና ምናልባት በስተትም ሊሆን ይችላል ወይ ደግሞ ህዝቡን ለማጭበርበርም የተደረገ ነገር ሊሆን ይችላል ማለት ነው። እና ፕራንክ እየተደረገ ነው እያሉ ነውና ምንም እኔ እንጃ አላቅም። ተጨባጭ መረጃ ካገኘው አመጣላችኋለሁ። በዛው ካልቀረ አንድ ቪዲዮ ላሳያችሁ ጃኒ እንዴት እንደመጣች ማለት ነው። እኔ አርበኛ ልጅ ነኝ ጆኒ ባርጊጊሮ ወጥቷይ ሞታራዳ። በቃ ልጅቷ እዚህ ጋር በነገራችን ላይ ፌቨን የጥርስ ሕክምና ተቀብሏታል እና የሚገርም አምባሳደር ነው የሆነችው። የሚገርም ብራንዲንግ ላይ ነው ያለችውና እኔ ለጃኒ ደስ ብሎኛል። ግን የአዶናይ ጉዳይ ትጣራለን። አዎ እኔም ፈልጋለሁ፣ ሌሎችም ፈልጋለሁ ማለት ነው። ሌላኛው ጋዜጠኛ ሶፎንያስ በኢቢኤስ ከሉላ ገዙ ጋር ታዋቂ ኢቢኤስ በጣም መልካም የሆነ ወንድ ልጅ ህይወቱ ተበላሽቶ ታሞ በብዙ ነገር እዚህ ማውራት የማልፈልገው ነገር ከፈለጋችሁ ቀድሞ የተሰራውን ቪዲዮ ገብታችሁ ስለሱ ጉዳይ ማየት ትችላላችሁና አሁን ደግሞ በአሜሪካን ሀገር ሆኖ ከባድ ምስጢር እጄ ላይ ነው ያለውና እንደኔ የሆኑ ብዙ አርቲስቶች አሉ እያለን ነው። እስቲ ላሰማችሁ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ ስማቸው
ልናገር እንዴ ማለት ተዋውቅም እንዴ ተው እንጂ ስንት ሚኒስትር አለ ስንት ባለሀብት አለ እንዴ ተው እንጂ ልታወቃለን እንግዲህ ይሄ ልጅ የሚያውቀው ነገር አለው እውነቱን ልንገራችሁ እዛ ነገር ላይ በጣም ተሳታፊ ስለነበረና ህይወቱ እዛ ውስጥ በጣም ተጎድቶ ስለነበረ አይ ሆፕ የሆነ የሚያውቃቸው ነገሮች የሚያውቃቸው ሰዎች አሉ ይኖራሉ በዚህ በጣም እርግጠኛ ነኝ ግን ደግሞ እንዲህ ማለት ደግሞ ማንችሉ ነገሮች ይሆናሉ እሱ አሁን ያለበት ሁኔታ ላይፉ ስለነበረ ሊያቅ ይችላል ግን እንደ የተናገረበት መንገድ በጣም አስደንግጦኛል እኔ ራሴ ማለት ነው ምክንያቱም ትላልቅ ሰዎች ማጣብቁት ሰዎች አሁን እዚህ ሊስት ውስጥ ቢገኙስ አዎ ናራከ ማለት እዚህ ጋር እንዲህ አራቱም እኔ ነው ሰላም ናቸው እንደምትዚህ ልጅ ተጉርቷል በጣም እኔ ብዙ ማላውቁም ነበር እዚህ ያውቁት አትጠጋፊት ካለ ቆንጆና ጠፋው አረቁኝ እኔ በሪል ታይም ነው ማሳያችሁ በነገራችሁ ላይ ቬሮኒካ አንድ ሙዚቃ ቪዲዮ ክሊፕ እንዲሰራላት ስላደረገ ነው በጣም ቁመቱ ሜትር ወደዛ ሆነና ታልፈለሱ እና ይመቻችሁ ሁሌ ፖዚቲቭ ቲንከሩ ኔጌቲቭ ነገር እንዳታስቡ ይሄ ነው ምራችሁ ልክ ነው እና ፋሲል ይባላል የካኮተቤ እሱም ሶስት ማገገሚያ ያሩ እኔ ደግሞ ፓስተር እሺ ፓስተር ነው ተው አስተውጥራስ ቢናይፍ ራስ ክብር ለእግዚአብሔር ይሁን ሰላም ፓስተር ሰባኪ አረ አይደለም እሺ አንድ እግዚአብሔር ጋር አትፍረድ ይፈረድብሃል ዋጓለ በቃ ዘር እሺ በጣም ብዙ ነው እየገባ ያለው 600 ሰው ላይቭ አለ 1000 ካልገባ ዛሬ እሑድ ነው በጣም ብዙ ሰው ሪኩዌስት እየላከ ነው ግን መቀበል አልችልም ምንም ማለት ስለማልችል ግን ስክሪን ሪከርድ ማድረግ ትችላላችሁ በስመ 600 አለፈ 700 እየገሰገሰ ነው በእውነት 1K 2-3K ካልገባማ ሞተና 4K ካልገባ እናንተ ሰው እንዳታስገቡብኝ እሺ ይረብሹናል ጥያቄ አላችሁ ጥያቄ ቶሎ በሉ ያንተን ሐሳብ ማዳመጥ ብቻ ነው በቃ እኔ መታችሁ ሰው ጠይቁኝ ነው የሰው ናፈቀኝ ማርያምን ሰው ናፈቀኝ በቃ ለምን እንደሆነ አላውቅም ሰው በጣም ናፈቀኝ ናፍቆት ናፈቀች ሰይፉ ፋንታውን ናፈቀኝ ይምጡና በቃ ይጠይቁኝ ምንድነው ያለ ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ ምንድነው እኔ የኔ ኃጢአት የተለየ ነው ስንት አርቲስት አናውቅም እንደኔ የሆነ ስንት አርቲስት ላውጣን ይስማቸው ልናገር እንዴ ማለት ተዋውቅም ተው እንጂ ስንት ሚኒስትር አለ ስንት ባለሀብት አለ እንዴ ተው እንጂ ልታወቃለን እኮ ዛሬ ፈራጅ ሆንኩላ ተው አትፍረድ ይፈረድብሃል ተው ተይ የምጽአት ቀን እየደረሰ ነው እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ እና ይቅርታ ብቻ አድርጉልኝ የተፈቀደልኝ ሰዓት እያለቀ ነው እንዲህ ሆኖ በማየቴ እንደ አንድ ኢትዮጵያዊ ደስ ብሎኛል ግን ደግሞ ይሄ ልጅ ካልዳነ ካላገገመ ካለበት ህይወት ካልወጣ ምናልባት የብዙ ሰውን ስምና ላይፍ ሚዲያ ላይ የሚያወጣ ይመስለኛል አይ ቲንክ ግምቴ ነው እኔ አላውቅም ሌላው በጣም ብዙ ሰው አሁን እየተቀባበለ ያለው ማአት ሰው ነው ቪዲዮውን የላከልኝና አውራሱ በደንብ ሳይሻለኝ ነው ቪዲዮውን የምሰራላችሁና መላ ኢትዮጵያውያን ህዝብ አንድ ላይ ጠቅላላ አርጋ ነው የሰደበችን ምንድነው ምን አርግ ነው የምትይታችን እስቲ አንዴ ስሟት የኢትዮጵያ ህዝብ ቶካቲቭ ነው አንዲኬትድ ነው ያልተማረ ነው መሀይም ነው በጣም ባለጌ ነው ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል ግን ቆንጆ አይደለም እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ ስለዚህ ለኢትዮጵያ ህዝብ አልገባም እኔ ምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ህዝብ ልገባ አልችልም that's why እስካሁን ቲክቶክ ያልከፈትኩት እና ምንም ነገር አላደረኩት ምንም ብትል አይ ዶንት ማናት እቺ ሰምታችሁታል አይደል ምን ማለት ነው እንደዚህ ነገር ሌላው ሰሞኑ ከክረምት ዝናብ ጋር ተያይዞ ቦሌ አካባቢ ትልቅ ህንጻ እየተሰራ ነውና ይሄ ብረት የለም አጠገቡ ቆሞ ሰዎች ይቆሙበት ላይ ተንተርሶ ምናምን አርጎ ስራ የሚሰሩት ተራምዶበት የሚሰሩ አይደል እንደ መሰላል ምናምን አርጎ እሱ ከዛ ፎቅ በንፋስ አማካኝነት
ብዙ መኪና ላይ ሲወርድ፣ አንዱ ግን በጣም አስደንጋጭ ቪዲዮ ነውና እሱን ላሳያችሁ። ይሁት ይሄንን ብረት ነው መኪናው ID6 ይመስለኛል። እንዴት እንደገባ ይሁት። ይሄ አሁን እዚሁ አዲስ አበባ ውስጥ የተካሄደ በዚህ ሳምንት የተፈጸመ ነገር ነው። ከላይ ቀጥታ ሄዶ ሰው አልነካም። አይዶን ነው ይሁት። ብረት ነው ጋይስ፣ እንጨት አይደለም። እንዴት መኪና ውስጥ እንዳለፈ ይሁት። ዝም ብላችሁ ይሄ እንዴት ነው እንደዚህ ሊሆን የሚችለው ነው ጥያቄ። መጀመሪያ ጥያቄ ይሄ ነው። ይሄ ኮንስትራክሽን ባለሙያ ይሄን የሚመለከት አካል እንዲህ የሚሆን አይነት ከሆነ ሰዎች እንዴት ነው ላይ የሚራመዱት? እንዴት ነው ስራውን ለመስራት ተረስት አድርጎ እዚህ ላይ የሚቆዩት ነው? ይሄ መጀመሪያ ጥያቄ ይሄ ነው። ሁለተኛ እንደዚህ አይነት ጉዳት ሲያደርስ ማን ነው ተጠያቂ የሚሆነው? ኢንሹራንስ አለው ወይ ነው ጥያቄው። እና ሰዎች ቢጎዱ ኑሮስ፣ የሰው ነፍስ ቢጠፋ ኑሮ ማን ነው ተጠያቂ የሚሆነው? መንግስት ይሄንን የሚመለከተው አካል ይሄንን መልስና አንዳንድ ማስጠንቀቂያዎች እንዲሰጥ እኔም በቤተሰቦቼም ስም እጠይቃለሁ ማለት ነው። ሌሎቹም መጠየቅ ትችላላችሁ። ባለፈው ሳምንት የዴዚ ቲክታከሯ እናት በዚህ በህይወት አልፋለችና ዴዚን የማታውቋት ካላችሁ ቲክታከር ናት። አማርኛውን እንኳን በግድ የምታወራለች። ከሷ ጋር ተያይዞ አንድ ቪዲዮ ተሰርቶ ተለቋልና በጣም ልቤን ስለነካ ነውና እሱን ላጋራችሁ። ድረስ የልጄ ልብ ላሸፈትከው ለልጄ ባለቤት ይህ አጭር መልእክት መጨረሻ እስትንፋሴ ምሰጥህ ያደራ ቃሌ ነው። ልጄ ልጅነት ይዟት እኔን እንዳስከፋችን ታውቃለህ። የእናት አንጀት ደግሞ አይጨክንም። እሷ የሚጨክን አንጀት የለኝም። ከልቤ ይቅር ካልኳት ቆይቻለሁ። አንተም ከልብህ እኔን ይቅር በለኝ። ምንም ተገና ወጣት ብትሆንም ዛሬ ትልቅ አደራ ልሰጥህ ነው። አደራዬን ተቀበል። ልጄ እዚህ ምድር ላይ ፈጣሪዋ ቀጥላ የምትደገፈው በአንተ ነው። ስለዚህ በዚህ ወቅት ከማንኛውም ጊዜ በላይ እናት ፍቅር አባት ጥላ ወንድም መከታ እንክብካቤ ያስፈልጋት። ለዚህ አሌክስዬ ልጄ ለዴዚ እናትም ሆነ ናፍቆት ስትሰበር በደረትህ አቅፋ አጽናናት። አባትም ሆነ እዚህ ጨካኝ ዓለም ቀፋ ጋሻ ሆነ አስጠጋ። ወንድምም ሆነ ምንም እንዳይደፍራት በኩራት ቆመ ተሟገትላት። ባልም ሆነ በንጹህና በማይለወጥ ፍቅር ከመጨረሻው ውደዳት። እኔን በድንገት ማጣቷ ፈጽሞ እንዳይሰብርብኝ አንተ ሙሉነት ወደሏን ሙላላት። ደራህን እንዳትሰለቻት። ልጄ ገና ሕፃን ናት። አስተሳሰቧ በውሳኔዎቿ ላይ ልጅነት ሊታይባት ይችላል። አሁን በዚህ ወቅት ደግሞ ሰጡር በመሆኗ ስሜቷ ይበልጥ ተለዋዋጭ ይሆናል። ላሉ ልታለቅስ፣ ልታኮርፍ፣ ልትነጫነች ትችላለችና በትዕግስት ረማት እንጂ አትሰልቻት። ክብሯን ጠብቀህ በፍቅር ይዘህ የልጅ ልጄ በሰላም አሳድጋችሁ በዓለም ፊት ልታኮሩ ይህን በአደራ ሰጥቻለሁ። አደራ መሸሸጊያና ምሽጎ ናት። ዓለም በጨካኞች የተሞላ ነው። ሰዎች የሰዎችን ጉድፍና ስህተት እያደኑ ድንጋይ ለመወርወር አይናቸውን አያሹምና አንተ የምን ጊዜ ጋሻው አሁንላት። ነገሮች ሁሉ አልጋ ባልጋ ላይ ሆኑ ይችላሉ። ፍቅርህ እንኳን ቢቀንስ እኔ እናቷን አደራ እንኳን አስበህ ጠብቃት፣ ተንከባከባት፣ ትለያት። ምርቃቴና ፍቅሬ ጊዜ ከእናንተ ጋር ይሁን። እዚህን አደራ ሰጥቻለሁ። እዚህ የኔ ውብ እኔ እናትሽ ሙሉ በሙሉ ይቅር ብዬሻለሁ። እኔ ትንሿ እንዳት ልትሆኝልኝ ነው። ልጅነት ካባሽን አውልቀሽ እናትነት ክብርሽን ለመልበስ ተዘጋጅ። መቤቴ የጭንቅ አማላጇ እናት ትሁንሽ። በምጥሽ ጊዜ ቆምልሽ፣ በዘርፋፋ ቀሚሷ ትሸፍንሽ። በልጅሽ ሁሌ ተደሰች። እኔ ትንሽ የዋውብ ደራ ልጅነት የለም። እሺ አንቺ ነገ ለልጅሽ መጠጊያና ጋሻ ነሽ። ስለዚህ የኔን ሞትና የሰዎችን ነቀፋ በትዕግስት ተቋቁመሽ ብርታት ቁሚልኝ። አምላክ ይጠብቅሽ። ምርቃቴ ሁሉ ጊዜ ካንቺ ጋር ነው። ደግሞ በሶሻል ሚዲያ ላይ ለሚወቅሷት ሰዎች ይህን መልእክቴን አድርስልኝ። እናንተ ዛሬ በልጄ መከራ ላይ የምትሳለቁ፣ ቀድሞ ስህተቷን እያነሳችሁ ቁስሏ ላይ እንጨት የምትሰዱ፣ እኔ እናቷ እኮ ይቅር ካልኳት ቆየሁ። ስለኔ ተቆረቆረ
የቆረቆራችሁ መስላችሁ ልታጠፏት ልትሰብሯት የምትሞክሩት በምን መብታችሁ ነው? ይህንን አሳፋሪ ድርጊታችሁን አቁሙ። ድጋሚ አትግደሉኝ። እኔን እናቷን አታ በተጎዳችሁ ላይ ሌላ ጉዳት አትጨምሩባት። ልጄ እኮ ልጅ ናት። ትችሉ እናት ሆኗት፣ እህት ሆኗት፣ ወንድም አባት ሆኗት ተንከባከቡልኝ። እሷ ደስታ ነፍሴን ታሳርፋታለች። ልጄን አደራ ሰጥቻችኋለሁ። ዴዚና አሌክሴ መርቃችሁ ትዳራችሁ ፈጣሪ በበረከት ይሙላ። ፍቅር በሰላም ኑሩልኝ። ቤታችሁ በልጆች ይባረክ። ክፉ አይንካችሁ። ፍቅራችሁ የሶሻል ሚዲያ ዓለምና የሰው ምላስ እንዳያፈርሰው አምላክ ከክፉ ሁሉ ነገር ይጠብቃችሁ። ታችሁን ይባርከው። ይቅር ብያችኋል። በደስታ ኖሩልኝ ተወዳጆች። ይህንን የዴዚን እናት መልእክት በምናቤ ያስቀመጥኩት አይደለም። እኔም እናት ነኝ። አንድ ልጅ ናት ያለችኝ። ዴዚ እናትም የመጨረሻ ቃል የምትይው ነገር ካለ ብትባል እንኳን የምትለው ነገር ይሄ ብቻ ይመስለኛል። አሌክስም የእናቷን አደራ ተቀብሎ ከመጨረሻው አደራውን ሊወጣ ብዬ ነው። የእናት ሞት ለማንም ይቆረቆራል፣ ጸጸት ይሰብራል። ከሀዘኗ በላይ እናንተም አትጨመሩባት፣ አትስበሯት። እግዚአብሔር በቃ ተው በእናታችሁ። ጠንካራ እንድትሆን ከጎኗ መሆናችንን እንግለጽላት። እግዚአብሔር ያበርታሽ። አንተም ጠንካራ ሆነ እሷ በሰላም የሚያርፈው የልጇ ደስታ ነውና ደሯን ለመወጣት ያብቃ። እንደሰማችሁት ነው። ሰሞኑ ብዙ ሰው ዴዚን እየወቀሷት ነው። ምክንያቱም እናትየውና ልጁ ተጣልተው ነበር እና ሳይታረቁ ነው ድንገት እናትየው በነፍስ ከኛ የተለየችውና እሱን ጋር ተያይዞ በቃ ያልተባለች ነገር የለም ዴዚና በጣም አሳዛኝ ታሪክ ነው። በርግጥ ምንም ደግሞ የሰው ልጅ የሚጋራው ታሪክና የሰው ልጅ በነፍስ እስካለ የሚያደርገውና ከሞተ በኋላ ደግሞ የሚሰማው ጸጸቶች እንደዚህ ነገሮች ናቸውና እባካችሁ ልጅቷን አታስጨንቋት ልትል ነው ይሄ ሁሉ ቪዲዮ የሰራችውና እኔ ምጋራታለሁ። ምንም እንኳ ጥፋት ብታጠፋ ወቀሳ ግን አያስፈልግም ልላችሁ ነው ማለት ነው። ሌላው ልብ የምነካ ነገር አንድ ቪዲዮ ተለቋልና እሱ ላሳያችሁ። ምን ሆነ ነው ላንተስ ልጋብዝ አንዳንድ ሰው ወጥቶ ይለምናል የሆነ ነገር ገብቷላ። መለመን ደረጃ ደርሶ ግን የማይለምን ሰው አለ። እዛ ያንቺንም ወደ 5-6 ሞተር ነበረው ልጅ ነው። ከማንም ጋር ተካፍሎ መብላት የሚወድ ልጅ ነው። ዛሬ እንደገና የወረዳው ወርደ ካስባ ለ20 ሳምቡሳ 30 ሳምቡሳ ሸጠ። ራስን ማስተዳደር ቤተሰብ ልጅን ማስተማር ይከብዳል። ያ ነገር አንቺም ብርቱ እንደሆንሽ ነገረኝ። ባለቤትሽ ጉዳት ደርሶበት ባለቤቴ ስትሮክ ታማሚ ነው። 6 አመቱ ገብቷል። እኛም ያው እንዴት ነው ከኔ የኔን በነግር ደግሞ ማለቂያ ስለሌለው የኔ ይቅር 6 አመቱ ነው። እኔ ሰርቻ አላቅም። ህይወት ብዙ ነገር ነበረን። በሱ ሕክምና ያን ነገር ሁሉ አጣን። ተሳቢ መኪኖች ነበራችሁ፣ ሚኒባስ ነበረኝ። ያን ሁሉ ነገር በሱ ሕክምና ሸጬ ጨርሼ አሞጥጬ ተስፋ በቆረጥኩበት ሰዓት ነው ደግሞ እቺ መስሪያ ቦታ አግኝቼ ያው ሞራን ባይቀበለውም ብዙ ነገር አለው፣ ብዙ ፈተና አለው። ግን ለልጆችህ እንጀራ ይዘህ መግባት ራሱ ትልቅ ተመስገን። ብዙ የለመዱ ልጆች ናቸው፣ ብዙ ያዩ ልጆች ናቸው። 3 ልጆች አሉ እና እንደዚህም ያደጉ ልጆች አይደሉም እንደምነግርህ ማለት ነው። በሰው ህይወት ላይ እንደዚህ አይነት ክስተቶችም ይመጣሉ። እንግዲህ አንዳንዴ ተሳቢ የነበረ ሚኒባሶች የነበረው ሆቴል የነበራቸው ሞተር ምናምን የነበረው ሰው ድንገት ታሞ ስትሮክ መጥቶት ሙሉ በሙሉ በሕክምና ህይወቱ ዜሮ ሆኖ አሁን ሳምቡሳ እየሸጠ ነው ቤተሰቦቹን የሚያስተዳድረው ማለት ነው። ከነዚህ አይነት ነገር ፈጣሪ ይጠብቃችሁ። የዛሬ ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን ይጠቅመናል። ላይካችሁ ከኛ ጋር ይሁን። ባላችሁበት ሰላማችሁ ብዝት በል።